አላህ ስል ገና አታሳልፉት እስኪ ሊላሂ ተዓላ ስለ አላህ ሲወራ ከምንም በላይ ደስተኞች ልንሆንና ቪዲዮውን ሙሉ በቻልነው አቅም ሶብር አድርገን ሶብር የሚባለው ነገር እንዴት ነው እዚህ ጋር ሊቀለን የሚችለው ስለ አላህ እየተወራ ማለት ነው። ዛሬ አንድ ሰው አላህን እንዴት አውቆ ሊያምን ይችላል? በጣም ወሳኝ ነገር ነው። ዛሬ የምናወራው ስለ አላህ ነው። በደንብ ሼር አድርጉት። ሊላሂ ወረሱል አላህ በጀነት ሊሰባስበን። አላህን ማወቅ ሲባል እንዴት ነው አንድ ሰው ሊያውቅ የሚችለው? አንድ ባሪያ መጀመሪያ ከምንም በላይ ግዴታ የሚሆንበት ስለ አላህ ማወቅ ነው። ከዚያ ስለ መልእክተኛው። እንደምታውቁት ከስድስቱ የኢማን ማዕዘናቶች መካከል መጀመሪያ ላይ የምታገኙት አንቱእሚነ ቢላህ በአላህ ልታምን ነው። እንዴት ነው አላህን አውቀህ የምታምነው? አላህን የምታውቀው ጠቅለል ስናደርገው በሶስት መልኩ ነው። አንደኛ ለአላህ ግዴታ የሆኑለትን መገለጫዎች፣ ለእርሱ ግዴታ የሆነለትን ባህሪያቶች በማወቅ፣ ሁለተኛ ለአላህ የማያመቹ የሆኑ ጎዶሎ የሆኑ ባህሪያቶች፣ በእነኛ ባህሪያቶች አላህ እንደማይገለጽ በማወቅ ሲሆን፣ ሶስተኛ ላይ ለእርሱ ጃኢዝ የሆነ የሚበቃለትን ነገር በማወቅ ነው። እያንዳንዳቸውን አጠር አድርጌ በዝርዝር ልንገራችሁ። በደንብ ግን ቪዲዮ ሼር ያደርጋችሁ። አንደኛ ላይ ምንድን ነበር ያልነው? ለአላህ ግዴታ የሆኑ መገለጫዎችን ባህሪያቶችን ለእርሱ ግዴታ የሆነለትን በማወቅ ነበር ያልነው። በመጀመሪያ ደረጃ ሰውየው በአላህ ሲያምን እንዴት ነው? አላህ ያለ ነው። ያሉ ነገራቶችን ግን ፈጽሞ አይመስልም። እርሱም አላህ ሙሉ በሆኑ መገለጫዎች ባህሪያቶች ለእርሱ አመች እና ተገቢ በሆኑ መገለጫዎች ይገለጻል ብሎ ማመን አለበት። ከዚያም ምን ናቸው? አላህ ብዙ ባህሪያቶች ብዙ መገለጫዎች አሉት። ከነዚያ መካከል ዑለማዎች እያንዳንዱ ሙስሊም ሊያውቃቸው ግዴታ ናቸው ያሉትን 13 ባህሪያቶች እናያለን። አንደኛ አላህ ያለ የሆነ ጌታ ነው። ለመኖሩ ምንም ጥርጥር የለውም። በዚህ ተቃራኒ ሰውየው ካመነ ከእስልምና ተሽቀንጥሮ ይወጣል። አላህ ያለ እንደሆነ ማመን አለበት ያለ ምንም ጥርጣሬ ማለት። ሁለተኛ አላህ አጋር እንደሌለው በጌትነቱ የሚጋራው ሸሪክ እንደሌለው አሁንም ማወቅ ማመን አለበት። ሶስተኛና አራተኛ ላይ አላህ ለመኖሩ ጅማሬም ይሁን ፍጻሜ እንደሌለው መጨረሻ እንደሌለው ማወቅ አለበት። አላህ መጀመሪያ የለውም፣ ዘላለማዊ የሆነ ጌታ ነው አላሁ ተባረከ ወተዓላ። ይህንን ማመን አለበት። አምስተኛ ላይ አላሁ ተዓላ ሙስተግኒን በራሱ የተብቃቃ የሆነ እንደሆነ ወደ ፈጠረው ፍጡር ወደ አርሽ በለው ከአርሽ በላይ በለው ወደ ሰማይ ወደ መሬት ወደ ጀነት ወደ ጀሃነም ወደ ሰው ልጅ ወደ መላኢካ ወደ ምንም ነገር እነርሱ ወደ እርሱ ወደ አላህ ይፈልጋሉ እንጂ ፍጥረቶች አላህ ወደ ፈጠረው ፍጡር ቅንጣት ታክል አይከጅልም ብሎ አንድ ሰው ሙስሊም ሊሆን ዘንድ የግዴታ ማመን አለበት። ሌላው ስድስተኛ ላይ አላህ ቻይ እንደሆነ ማወቅ አለበት። ሰባተኛ ላይ አላህ በፍላጎቱ የሚሰራ ጌታ እንደሆነ እርሱ የፈለገው ነገር ሁሉ እንደሚገኝ ያልፈለገው ነገር ደግሞ እንደማይገኝ ማመን አለበት። ስምንተኛ አላህ አዋቂ እንደሆነ ማወቅ ማመን አለበት። ዘጠነኛ አላህ ሰሚ እንደሆነ አሁንም ማወቅ አለበት። መስማቱ እንደኛ በጆሮ እንዳልሆነ በሌላ በመሳሪያ ምናምን እንዳልሆነ አላህ መስማት በሚባለው ባህሪው እንደሚሰማ ማወቅ አለበት። አስረኛ አላህ ተመልካች እንደሆነ እንደሚያይ ማወቅ አለበት። ማየቱ ግን እንደ ፍጥረታቶች እንዳልሆነ እኛ ልክ ስናይ አሁን አይን ያስፈልገናል። የአይን ብሌን ምናምን ከሌለ ማየት አንችልም። አላህ ወደ ምንም መሳሪያ ሳይፈልግ ወደ አይን ብሌን ሳይፈልግ ተመልካች እንደሆነ ማወቅ ማመን አለበት። እንዲሁ አላሁ ተዓላ ሕያው እንደሆነ ሕያውነቱም እንደኛ በደም በስጋ በአጥንት እንደዚህ የተቀናጀ እንዳልሆነ ማመን አለበት። አላህ ተናጋሪ እንደሆነ ንግግሩ ግን እንደኛ በቋንቋ በድምፅ በሐርፍ የተቀናጀ እንዳልሆነ አሁንም የፍጥረታቶችን እንደማይመስል ማመን አለበት። ሌላውና የመጨረሻው ይህ ብቻ ነው እያልኩ አይደለም፣ ግን የግዴታ እነኚህ ማወቅ አንድ ሰው አለበት አላህን አወቀ ሊባል ዘንድ እና የመጨረሻው 13ኛው ባህሪ አላሁ ተዓላ ቢአይ ወጅህን ሚነል ውጁህ በምንም አይነት መልኩ ፍጥረቶችን እንደማይመስል መህማ ተሰወርተ ቢባሊክ ፈላሁ ላ ይሽቢሁ ዛሊክ የፈለግከውን ያክል በልብህ ብትስል ብታንሰላስል ያ የሳልከው ነገር ፍጹም አላህን አይመስልም ብለህ ማመንና ማወቅ አለበት ማለት ነው አንድ ሰው። ሁለተኛ ላይ እየጠቀስነው በአላህ ላይ የማያመቹ ሙስተሂል የሆኑ ባህሪያቶችን ጎድሎ ባህሪያቶችን በእነርሱ እንደማይገለጽ ማወቅ አለበት ያልነው የእስካሁኖቹ ተቃራኒ በአላህ ላይ አያመቹም። ለምሳሌ ለአላህ አጋር መኖር፣ ለአላህ ጅማሪ ወይም መጨረሻ መኖር፣ ወደ ፍጥረት መፈለግ፣ ቻይ አለመሆን፣ አዋቂ አለመሆን እነኚህ በአላህ ላይ የማያመቹ ጎድሎ የሆኑ አላህ የማይገለጽባቸው ባህሪያቶች ናቸው። አላህ በእነዚህ እንደማይገለጽ በጎዶሎ ባህሪ እንደማይገለጽ ማወቅ ማመን አለበት። የመጨረሻው ጃኢዝ ያልነው ደግሞ ለምሳሌ የሆነ ነገር አላህ ከፈለገ መፍጠር ካልፈለገ ያን ነገር አለመፍጠር፣ ይሄ ለአላህ የሚበቃለት የሆነ መገለጫ ነው። ጥንቃቄ እናድርግ ወንድም እህቶች። አሁን በዘመናችን አንዳንዶች አላህን በቦታ በአካል የሚገልጹ እግር አለው እጅ አለው በጣም በሚያሳዝን ሁኔታ ልክ የሰው ልጅ ያለው ነገር ሁሉ ለአላህም አለው ብለው የሚያምኑ ሙስሊሞች ነን የሚሉ ሰዎች መጥተዋል። ከነኚህ ሰዎች መጠንቀቅ አለብን። እኛ የምንገዛው ለሁሉም ነገር ፈጣሪ የሆነውን የሁሉም ነገር አስገኝ የሆነውን ምንንም የማይመስለውን ኃያሉን ጌታ አላህን ነው። አላህን ማወቅ ሲባል ልክ ፍጥረቶችን እንደምናውቀው በአእምሯችን ስለን አካበን ወፍር ነው፣ ቀጭን ነው፣ ቀይ ነው፣ ጥቁር ነው፣ ረጅም ነው፣ አጭር ነው
ይህንን ይመስላል ብለን ሳይሆን እስካሁን የዘረዘርናቸውን በማወቅ ነው አላህን ማወቅ የሚሆነው። በአንድ ባሪያ ላይ ደግሞ የመጀመሪያ ከሁሉም በፊት መቀደም ከምንም በፊት ማወቅ ያለበት ስለ ጌታው ስለ አላህ ነው። ይህን ቪዲዮ በደንብ ሼር በማድረግ ኢንሻአላህ ለሁሉም ተደራሽ ብታደርጉ አላህ ይዘንላችሁና በዚህ መልካም ስራችን አላህ ምናልባት ጀነትን የሚያስደስተን ነገር ሊወፍቀን ይችላል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዙመር ኦንላይን የቁርአን ማዕከል ከአፍ መፍታት እስከ ምትከት። ዙመር ኢስላሚክ ሚዲያ